ቁራሌው ወይ እናቴ ብረት ድስት ትገዛለህ እንዴ? ብረት ድስት አንዴ የምንፈልገው። እሺ መጣሁ፣ ጠብቀኝ። እሺ መጣሽ? ይሄው ምንድነው ይሄ? ድስት ነው እና እኔ የጭቃ ውጤት አልኩሽ። ቁራሌው ሽቄ ይላልአባ ወይ ሽቦ ትገዛለህ? ምን ሆነሽ ነው? ሽቦ አንዴ የምንፈልገው። መጣሽ? ምንድነው ይሄ? ሽቦ ነው ታደቃ እና ለዚህ ፀጉር ያለ አይደል እንዴ? ምን የተቦከመ ቀን ነው በእግዚአብሔር። ቁራሌው ወይ ይኸውልህ፣ ይችን በሳፋ በብርጭቆ በውሃ መጠጫ በስኒም ቢሆን ችግር የለውም፣ ብቻ ተቀይረኝ። እኔ ቁራሌው ነው እንጂ ለወይ ብያለሁ። ኧረ ተው በሰው ስራ ሙዳት ያዙ። ኧረ ተው ቤት ኪራይ ደርሶብኛል። ቁራሌው ስሜ ያበቃል ደሳለኝ ይባላል። ወደ 9 ዓመት ሙአይታይ፣ ወደ 11 ዓመት ምናምን ደግሞ ቦክሲንጉ ላይ፣ አሁን ደግሞ ጃፓን ነበርኩ ቴኳንዶ እየሰለጠንኩ ማስተሩን ቀጭቼው ነው የመጣሁት። እሺ አቶ ዳኛ፣ ስለ ዛሬ ፍልሚያ ምን የሚሉት ነገር አለ? በዳኝነት ዙሪያ ዝግጅቴን ጨርሻለሁ። ችግሮች የሚፈጠሩ ይመስለኛል። 11 አምቡላንሶችን አዘጋጅተናል። ስለ ተፎካካሪስ ምን ታስባለህ? ለተፎካካሪ በጣም አዝናለሁ ማለት ነው። ምክንያቱም ቤተሰቦቹ ይመጣል ብለው እየጠበቁት ነው፣ ግን አይመጣም። ነፍስ ይማር። ወይኔ እስክሪብቶና ወረቀት ቶሎ ወይኔ ቶሎ ለእናቴ ስጭልኝ። ለእናቴ ምሳ አባቴ አትደውልም? ስልኬ ደማ እንዴ ደማ ምንድን ነው? በእናትሽ እድሜ ልክሽን ስልበጥት ያለሽ እንዴ? ታዲያ እኔ ምን ላድርግ? አዎ ለኔ እንኳን አታስቢም እንዴ? መጨረሻ ሞላ ስትል ነው ሴት ልጅ ደስ የሚለው እንዴ? እኮ ጂም ጀምሪያ ወይ ጂም ጀምሪ። ምንድን ነው ጂም? ጂም ነው የምትፈልገው? ጀምሪ በቃ። ወይ ስለ ጀምራለሁ። አይ በቃ ምንድን ነው ይሄ? አንተ አይደለ እንዴ ጂም ቀጥቅጭ ያልከኝ? እና ጂም ቀጥቅጭ ብል የቂጥ አልኩ እንጂ ጫንቃ ለጥልጠሽ ትመጫለሽ እንዴ? ኧረ ጉብዬ ምን ሼ ነው? ዛሬ እንደውም ያክንፍ እንሰራለን፣ አሰራሻለሁ።